እማዬ ምግብ ልበላ ነው። እሺ መጣው። ወይ ሚጣለች እንዴ? አረ የለችም። ታዲያ ምን? እኔ እኮ ላቀርብልህ ልመጣ ነበር። ማን አቀረበልህ? አይ አለች እኮ ሚጣ አለች። አሁን የለችም አልከኝ አይደል እንዴ? አረ አለች፣ እሷ ነች የሰጠችኝ። አረ አዎ። እሺ በቃ ደረስኩብህ አንተ ውሻ። ምን? ማን ነው እንጀራ ከመሶብ ወጥቶ የሰጠክ? ሚጣ ነች አልኩሽ አይደል እንዴ? ሚጣ ቤት ውስጥ የለችም። አሁን ነው የሌለችው፣ ቅድም ነበረች። ላለፉት 3 ሰዓታት ሚጣ ቤት ውስጥ አልነበረችም ስልሽ መጀመሪያ ለራሱ ያቀረበችው ነው። ከዛ ሰው ሲደውላት ቸኩላ ወጣች። ከመውጣቷ 30 ደቂቃ በፊት ምግብ በልታ ነበር። ስለዚህ ድጋሚ የምታቀርብበት ምንም ምክንያት የላትም። ለኔ እኮ ነው አቅርቢልኝ ብያት ያቀረበችው። ከዛ ሰው ሲደውልላት ነው ቸኩላ ሳሰጠኝ ወጣችው። መጀመሪያ ግን ለራሱ አቅርባ ነበር ያልከው። አልኩ እንዴ? ተሳስቼ ነው። እንዳልከው ለኔ አቅርባ ብትልም ከቀኑ 5 ሰዓት ጀምሮ በቤት ውስጥ ምንም አይነት የታጠበ ሳህን አልነበረም። ስለዚህ በምን አቀረበችልክ? ወይኔ እማዬ ወንት ይቅርታ ረስቼው እኮ ነው። ከዚህ በኋላ እንኳን ለቅርብ ዕቃ ቤት ራሱ አልገባም። ለዛሬ ምሬሃለሁ። ከዚህ በኋላ ግን እንዳይደገም። እሺ እዝራ፣ እዚህ ጋር ትራፊ ምግብ አለ። የማን ነው? የኔ ነው።